ለማስተካከል እኛም እንደ ህዝቡ አሁን ኮሚቴ ሲባል ብሩንም ምኑንም እኛ የምንፈጽም እኛ አስተባባሪዎች ነበርን። በእናንተ አካውንት ነው ብሩ የተሰበሰበው። በእናት በአባትና በወንድምየው በከድር በሶስታችሁ ነው የተከፈተው። ምንም ከብር ጋር የተነካካ ነገር እኛ ከማስተባበር ውጭ ድርሽ ያልነው ነገር የለም። እዛ ያለው ኮሚቴ ደግሞ ኃላፊነት ወስዶ መጀመሪያም ወደዚህ ሚዲያ ሲመጣ የልጅቷን ጉዳይ እንሰራለን ብሎ ኃላፊነት የወሰደ ሌላ ግሩፕ ነው ያለው። እዛ እኛ ጅዳ ላይ ሄደን ወይ እዛ ቦታ ላይ ሆነን አይደለም እናስፈጽመው። ኢትዮጵያ ውስጥ የሚከናወነውና የሚደረገውን ነገር ዋጋ ተከፍሎ በመንግስትም በባንክ ትብብርም እያንዳንዱ ነገር ትራንስፈር ተደርጎ ከሄደ አመት ከምናምን ሆኖ፣ ስለዚህ እዛ ያለውን ነገር በተነሱበት ሞራል መስራት ያልተቻለው ለምንድን ነው? የምታውቁት ኢንፎርሜሽን አለ ወይ? ሌይላስ ምንድን ነው? ምን ያህል ጊዜ ሆናት ከደወለችላችሁ? ለእናንተ እንደምትደውል ነው የምናውቀው። ከእናንተ አፍ እንስማ ብለን ነው። ይህንን አብራራለን እስኪ። እሺ፣ አመሰግናለሁ። በቅድሚያ ለሁሉም ያው ሰላም አለይኩም ወራህመቱላሂ ወበረካቱህ ማለት ፈልጋለሁ። ምናልባት ያው እንደ ቲም ሌይላ የእሷን ጉዳይ ከመነሻው ጀምሮ እስከዛሬ ድረስ እንደተገለጸው በሰፊው ትግል ሁሉም እያደረገ እንደነበረ ይታወቃል። ሆኖም ግን የሚዲያውና የእኛ የቤተሰብን ሚና ጨርሰን ገንዘቡ ተሰባስቦ ከላክም በኋላ ነው ጉዳዩ ደብዛው ጣዕሙን ያጣ ነው። ማለት ሁሉም እንደሚያውቀው ገንዘቡ ሙሉ ከተሰባሰበ በኋላ እኛ ወደ የኢትዮጵያ ኤምባሲ አካውንት ነው ያስገባ ነው። ያንን ካስገባን ቀን ጀምሮ ጠብቁ የሚል ምላሽ ብቻ ነበረ እያገኘን ያለ ነው። ይቅርታ አሲያ ከድር ወንድምየውም ይገባልና ወይ ሞዴሬተር ስጭኝ ወይ ሲገባ አስገቡ። ሰፊዩ መጀመሪያ ለህዝቡ ማንና ምንድን ነው ከሌላ ጋር ያለህን ዝምድና ለህዝቡ ማስተዋወቀህ ግባ። ያው እኔ ስሜ ያው ሰፊዩ ሞሳ እባላለሁኝ። የሌይላ ኑሰቦ አጎት ነኝ፣ የእናቷ ወንድም ነኝ እና ያው ጉዳዩ ከመነሻ ጀምሮ ያው እኔም ነበረ ከቲም ሌይላን ጋር ሆነን እየተጓዝን የነበረው። ከዚህ አንጻር ያው ማለት ይህን ያህል ከሆነ ጉዳዩ ከተከፈለ በኋላ ነው አሁን ወዴት ነው አድራሻው፣ ምን ላይ ነው፣ ማጋ ነው ችግሩ የሚለው ነገር በተደጋጋሚ እኛ ለማመልከት ሞክረናል። በደብዳቤ ለውጭ ጉዳይ ሚኒስቴርም ጠይቀናል። ኤምባሲ መልስ እንዲሰጠን ጠይቀን ነበረ። ግን በመሀል ኮሚቴውም እያገኘን ነበረ። ግን ሁሌም በተደጋጋሚ ጠበቃ ቀጠሮ ብቻ ነው እየተባልን ያለ ነው። ቀጠሮ ምን አንድም የተጨበጠ ይህ ነው የሚባል በዚህ የሚለካ የሚባል አንድም ጭብጥ ነገር ማግኘት አልቻልንም። ምንድን ነው ችግሩ? የቀጠሮ ጭብጥ ነገር አለመገኘት ምንድን ነው ብለን በምንጠይቅ ሰዓት ያው ብዙ አመላካሽ ነገሮች ነው እኛ እንደ ቤተሰብኛ የተረዳ ነው። ምክንያቱም አለመውጣቷ ገንዘቡኛ ወደ ኤምባሲ እንደላክን ይታወቃል። ከዛ በኋላ ያለው ሂደት ምን ላይ ነው የዋለው? ምንም ተጨባጭ ኤቪደንስ ስንጠይቅ ያን ኤቪደንስ ከየትኛውም ወገን በፍቃደኝነት ማግኘት አልቻልንም። መቼ ነው የደወለችልህ? መጨረሻ መቼ ነው የደወለችልህ? አዎ እሱና ተስፍሽ ሰፊዩ ያኔ አልሐምዱሊላህ ከኔ ጋር የነበሩት ተገለዋል፣ እኔን አላህ አትርፎኛል ብላለች ብላችሁ እዚሁ ላይቭ ላይ መታችሁ ተናግራችኋል አይደል? አዎ ይሄም እመጣበታለሁ። ኦኬ ነው አይደለም ብላለች ያላችሁ ከእሷ ጋር የነበሩ እንደተገደሉ እሷን ደግሞ እንደተረፈች ደውላ ነግራችኋለች አይደል? ቆይ አሁን ከዚህ ቀደም እሷ በኮንቲኒየስ በሁለት ወር ጋር ትደውልን ነበረ። በምትደውል ታይም ልክ ገንዘቡ ከተላከ በኋላ እሷን እኛ ባገኘናት ታይም ምንድን ነበለን ያለችኝ? አዎ ተከፍሏል ገንዘቡ፣ እኔ ጋር የነበሩት እኮ ተገለዋል፣ እኔ አለው ይኸው የሚል ምላሽ ነው የሰጠችን። ይህም እኛ እሰይ ብለን ተደስተን ተቀብለናል ነበረ። ነገር ግን ከጊዜ በኋላ ስንጠይቃት አይ እኔ በተጨባጭ እኮ ማቀው ነገር የለም፣ እኔ እስረኛ ነኝ፣ የተነገረኝ ነገር ነው የነገርኳችሁ የሚል ምላሽ የሰጠችን። እኛም እሷ የተናገረች ነገር አምነን ነው ለህዝቡ የገለጽ ነው በወቅቱ ለእናንተም የነገርናችሁ። ግን ከዛ በኋላ የእሷን አለመፈታት ደግሞ ሲደጋገም ቀጥሮ ሲደጋገም በደወለች ታይም እኔ ራሴ ጠየኳት፣ ሌይላ ምን ያክል እርግጠኛ ነሽ ስለመከፈሉ? ምን ታረጋግጫለሽ? እስቲ የሆነ ኮንፊርም ማድረግበት ነገር ስጭኝ ስላት እኔ እኮ ሰፌ ምንም
ያየሁትም ነገር የለም ተከፍሏል ተብዬ ነው ለእናንተም ያልኳችሁ የሚል ምላሽ ሰጠችን። እሺ አብረዋት የነበሩ እንደተገደሉስ ነግራናለች አላልክም? ወስደዋቸው ገደሏቸው አለች አላልክም? ብለናለች ብለን እኛም ብለናል። ግን አሁን እንደነገርኳችሁ ገንዘቡ አከፋፈል ሂደት እንደነገርኳችሁ ያንንም ተብዬ ነው እንጂ እነሱ ሲገደሉም ያየሁት ነገር የለም። ማረጋግጥበትም አንድም ጭብጥ ነገር የለም። ግን የተባለችትን ነግሬያችኋለሁ። ከድር እየጻፈ ነው፣ አስገቢው። አንድ ቁጥር እየጻፈ ነው። ወይ ሞዴሬተርስ ባይዘዌ እዚህ ውስጥ ያላችሁ ከድር ኤምባሲ ውጭ ጉዳይ ሄዷል እና ውጭ ጉዳይ ሞዴሬተርስ ጭኛ አሲያ አንዴ ዛይድ ትመለሳለህ። አንዴ ኦኬ፣ ሞዴሬተር አለ ከድር አለ ስቤዋለሁ። ኦኬ፣ ከድር ገንዘቡ ከመነሻም ጀምሮ የተሰበሰበው በሁለት አካውንት ነው። አንዱ አካውንት ሳውዲ ፍርድ ቤቱ ተከፍቷል በተባለበት አካውንት ነው የተሰበሰበው። ሁለተኛው ደግሞ በሀገር ውስጥ በሌላ በእናት በወንድም በአባት በጋራ አካውንት ተከፍቶ ተሰብስቦ መጨረሻ ላይ እናት አባትም ወንድምም ፈርመን በጋራ በባንክ ቤት ላይ ራሳችን ያው ከዳንተም አገዘናል። በወቅቱ በጋራ ሆነን ወደ ሳውዲ ኤምባሲ ተልኳል። በማንም የተሰበሰበ ነገር የለም። ገንዘቡ በእናትና አባት በወንድም ብቻ ነው የተሰበሰበው። አካውንቱ በተሰበሰበ ልክ ነው ትራንስፈርም ያደረግነው። ቀሪው ደግሞ ገንዘብ አሁንም በእናት አባት በወንድም አካውንት ነው ያለው፣ በጋራ አካውንት ማለት ነው። ከገንዘቡ ንክኪ የትኛውም አካል የትኛውም የሚዲያም አካል የትኛው ማንም ግለሰብ የለም። ሁሉም ሊረዳን ይገባል። በዚህ ግልጽነት መፈጠር መቻል አለበት። ለመጨረሻ ጊዜ ድምጿን የሰማው አንተ መቼ ነው? እኔ ጋር ማክሲመም 8 ወር ያልፋል። እኔ ጋር ከደወለች ግን ማጋ ደውላለች። እኔ ጋር ከ8 ወር በላይ ነው ከደወለች። ግን ማጋ ደውላለች ተብሎ ተደወለልኝ። ወንድሟ ጋር ደውላለች ተብሎ ተነገረኝ። መቼ ሲነገር ምን ያህል ጊዜ ሆነው? እሷ ለወንድም ማክሲመም 6 ወር አካባቢ ይሆናል። ከዛ በኋላ ሁኔታዋ ጥሩ እንዳልነበረች ዲፕሬሽን ላይ እዛ ያለው የተወከለው ውክልና የተሰጠው ሰው አለ አይደለ? ስለ እሷ ጉዳይ የሚከታተለው ከእሱ ጋር በምን ያህል ጊዜ ነው የምትገናኙት እንደ ቤተሰብ? በዚህ ዙሪያ ላይ እኔ አሁን ለመናገር ይቸግረኛል። ምክንያቱም ለምን ምንም አይነት መረጃ እሱ እየሰጠን አይደለም። ውክልና ከሰጣችሁ ታዲያ መረጃ ካልሰጣችሁ ልጅ እንድትፈታ ሌላ ሰው ማድረግ አይቻልም ነበር? ይቻል ነበረ። ነገር ግን በወቅቱ አሁን እኛ አግሪመንት እንደሌለን እናውቃለን። አግሪመንት ማለት እዛ እያንዳንዱ የተባለውን መረጃ ለቅሞ ለቤተሰብ አያሳውቅም። ሳያሳውቅ ሲቀር ደግሞ እኛ ሌላ ተወካይ እንወክል ብለን ለኮሚቴዎችን ጋር በተነጋገርንበት ታይም ላይ ኮሚቴዎች እኛ ኃላፊነት እንወስዳለን፣ እኛ ከኛ ጋር ሆኖ ጉዳዩ እንጨርሰዋለን በጋራ። ምክንያቱም አሁን ሌላ ተወካይ እስኪቀየር ድረስ ጊዜ ስለሌላት በወቅቱ የቀራት 4 ወር በጣም አጭር ጊዜ ነበረ። ያንን ውክልና እስከሚያልቅ ድረስ ፕሮሰስ እስከሚደረግ ድረስ ጊዜው ስለሚያልፍባት አሁን ባለው አክል እኛ ሼፕ አድርገን እናስቀጥለዋለን አለኝ፣ ሙሉ ኮሚቴው ማለት ነው። ከዛ አንጻር ነው የቀጠልነው እንጂ እኛም ካልተመቸው ማይመቸው ነገር ከሆነ ፈቃደኛ ካልሆነ ሌላ የሚመቸው ሰው ሊያግዝ የሚችል ሰው ለውክልና ለመቀየር እኛም ተነጋግረን ነበረ። ግን ጊዜ ስለማይበቃ በሚል ነው እራሱ እንዲቀጥል ያደረግነው። ማን ነው እንደዚህ ያለ? ከድር ኢብራሂም አንዴ ቆይ። እዚሁ ላይ ሰፊዩ ልክ እንደዚህ አይነት ነገሮች ሲፈጠሩ እኔም ተስፍሽም ፈቃደኞች ነን። ፓስፖርት እናንተም ስላልነበራችሁ እናት አባትም ስላልነበረ ኢቨን በአይንም ማየትም ትልቅ ነገር ነው። እዛው ሳውዲ ድረስ እንሂድ፣ እንደውም የእኛን ወጪ ራሳችንን ከበር ማድረግም እንችላለን። ግን ፓስፖርትን በአስቸኳይ እንዲወጣላችሁ ሁሉ ውጭ ጉዳይ አብረን ሄደን አነጋግረን እዚህ ያለው የውጭ ጉዳይ ሰዎች ሁሉ አክሴፕት አድርገው ነበረ። ከዛው የነበረው ሂደት ምንድን ነው የትውልድ የልደት ሰርተፊኬት እናመጣለን ብላችሁ ምክንያቱም ትልቁ ነገር እንዲህ ከምንል ለሰውም ዝም ብሎ ሚዲያ ላይ እየመጡ እንዲሁ አይነት ወሬ ብቻ ከመንገር ሳውዲ ድረስ አብረን እንሂድ ብለን ብዙ ጊዜ በተደጋጋሚ እናንተም እኔ ጋርም እየመጣችሁ እያረፍን ብዙ ጊዜ ፕሮግራም እንትን ብለናል፣ ፕላን አድርገናል።
አብሮ እዛ ለመሄድ ምንድን ነው የቸገራችሁ? ዱባይ ማነው ሳውዲ አብረን እንሄድ ብለናችሁ ያንን ነገር ለማድረግ ምንድን ነው የቸገራችሁ? ከድርን አስገቡት፣ ዙዙ ከድርን ሳቡት፣ ከድርን ተነጋግረን ቆይ በዚሁ ላይ መልስ ይስጥበት። አሁን በተጠየቀው ነገር ላይ ተነጋግረናል። ቦታው ድረስ ሄደን ያለውን ነገር እንከታተል የሚል የጋራ አቋም ይዘን ነበረ። ትክክል ነው። ነገር ግን ያው ዞሮ ዞሮ በጋራ ውጤት ለማምጣት በሚል ይሄ ነገር እኛም እያንዳንዷን ሂደት ከኮሚቴዎች ጋር ያው እንናበባለን፣ ግዴታ በወቅቱ ማለት ነው። እንናበብ እኛም እንደዚህ መተን የምናግዘውን ነገር ካለ ምክንያቱም እነሱ ያው መደገፍ አለብን። እዛ ሄደን እነሱ ይሄ ጉዳይ የሚያስተባብሩት ስለዚህ በጋራ እንስራ እንምጣ ስንላቸው ብትመጡ ምንም የምታመጡት ፋይዳ የለም፣ ምንም የምትጨምሩት ነገር የለም ገንዘብ ከማቃጠል ውጪ። ስለዚህ መጣችሁም አልመጣችሁም የሚፈጠር ተአምር የለም የሚል ምላሽ ሲሰጠን በወቅቱ እንግዲህ እኛ ካለንም ግንዛቤ አንጻር ተቀብለናቸው ከመሄድ ተቆጥበናል በወቅቱ። ግን አሁን የትኛውም ነገር ለማድረግ የትኛውም መፍትሄ ለመወሰን እኛ ወስናል። የመጨረሻ ስቴፕ ላይ ያለ ነው። እዚህ እኔ ወንድምህ እስኪመጣ ድረስ በእኔ በኩል ከሌሎች ኮሚቴም ጋር በተደጋጋሚ ምለው ምናልባት ለ4 ለ5 ቀን ምንም ማለት ስላልሆነ ከዚህ ካሉት ኮሚቴ ጋር ታደረገን ከእናንተም እናት አባት አንድ ላይ ሆነው ተነስተን ሳውዲ ምንም ይሁን ምንም በራስ ጆሮ መስማት በራስ አይን ማየት እንደገናም ኤምባሲ ጋር ደግሞ ሄዶ ይሄን ነገር መስማት ትልቅ ነገር ነው። አንዴ ወንድም እሱ መፍትሄውንና እንዴት እናድርግ መጨረሻ ላይ መጨረሻ ላይ ነው። ምክንያቱም ከዚህ በኋላ ቁጭ በሉ እየተባለ የምንለው ነገር የለም። እሱን እንነጋገራለን። አሁን እኛ የምንፈልገው ነገር ማን ጋር ምን አለ ምን እየተካሄደ ነው የሚለውን ይሄ ብር ያዋጣ ህዝብ መስማት ያለበትን ትክክለኛ መረጃ መስማት አለበት። እየሄድን ያለንበትን ነገር እያንዳንዱ ጉዳይ ማን ጋር ምን እንዳለ ክፍተቱ ታውቆ እቺ ልጅ የምትወጣበትን ነገር ለማፋጠን ምን እናድርግ ብለን እንደጀመርነው መሰብሰብ ከዳር ለማድረስ ነው እንደ አስተባባሪ እየመጣን ያለነው። ስለዚህ አሁን እኔ የምጠይቀው ነገር ሶፊዮ አሁንም ከድር እንዲገባ አድርገው። ከድር እስከ ቅርብ ጊዜ ሰዓት ደውዬለት ነበረ። እኔም ስደውልለት ደብዳቤ እንደላከና አሳውቁን እንዳለ ደብዳቤውንም ኮፒ አድርጎ ልኮልናል። ምንድን ነው እየተባላችሁ ያላችሁት? ኮሚቴው ከማን ጋር ነው እየተገናኘ ያለው? ምንም አትፈይዱም፣ ምንም አትምጡ የሚሏችሁ ሰዎች ምን እያደረጉ ነው? እዛ ጅዳ ላይ ወይም ደግሞ ሳውዲ ላይ ቦታው ላይ ያሉት ከ21 በላይ ኮሚቴዎች መግለጫ የሰጡት ያኔ ምን እያደረጉ ነው? በእሷ ጉዳዩን መንግስት ይዞታል የሚል ነገር መረጃዎች ከመሀል አንድ ሰው እየደወለ ሊሰጠን ይችላል። እነኛ ነገሮችስ ደግሞ የደረሱበትን ጉዳዩን መንግስት ከያዘውም አብዴት ይፈልጋል። ይሄ ህዝብ በደብዳቤም ቢሆን የሌላ ጉዳይ እዚህ ደርሷል ብሎ ቢያሳውቀን እኛ እንናገራለን። አንደኛ እኛ በምንወጣበትና ሌላ ስራ በምንሰራበት ሂደቶች ውስጥ በልታችኋል፣ ዘርፋችኋል የሚባል ጭራሽ እኛ ጋር ያልደረሰ ብር በእናንተው አካውንት የተሰበሰበ ብር ላይ ችግር እየመጣ ነው። ሁለተኛ ከማንም በላይ እህታችን ነች፣ ታሳስበናለች። ድክመት ቢኖርም እናንተ ጋር በሚፈጠረው ንግግሮች እና እዛ ኮሚቴው ጋር በሚፈጠረው ንግግሮች ህዝቡ የሚያቀን እኛን ነው። እዚህ ሚዲያ ላይ እኛንን ያስተባበር ነው። ጭራሽ እኛ ገንዘቢያሽ ሁሉንም ፈጻሚ የምንመስላቸው ሰዎች አሉ። ብሩ ያለው እናንተ ጋር ነው። አንደኛ አካውንቱ ላይ የቀረውንም ብር ይፋ ብታደርገው፣ የተሰበሰበውንም ብር ይፋ ብታደርገው፣ የተላከውን ብር ማስረጃው ኦልሬዲ ወንድም ካሌድ ትራንዛክሽን የተደረገበት መርማቸው የላካችሁበት ላይ ምን ያህል 2 ሚሊዮን ሪያል እንደሚመጣ ተደምሮ ሪሲቱ ምናምን የተላከበት ትራንዛክሽን የተደረገበት የዶላሩ እንትን ማስረጃ ወንድም ካሌድ ጋር አለ። ቴሌግራም ላይ ልንለቀው ኦልሬዲ ልንሰጣቸው እንችላለን። ማንም መረጃ ለምንፈልገው እናንተ በሶስቱ ስም በእናት በአባት አንተ አጎት ነህ፣ በወንድምየው በቀድር የተከፈተው አካውንት ላይ ምን ያህል ሚሊዮን ብር አለ? ያ ምንም ነገር እንዲቀነስ አንፈልግም። ለእሷን የተሰበሰበው 13 ዓመት ታስራለች፣ መከራ አይታለች። ስትወጣ ራሷን እንድታቋቁምበት ማንም እንዳይነካ ብለን ነው እየተቆጣጠርንም እየተከታተልንም ያለው። ስለዛም ማብራሪያ እንድትሰጥ በእናንተ እጅ እንዳለ ማለት ነው። ከዛ ውጭ የልጅቷን ድምፅ የሰማችሁት እንደ ቤተሰብ ምን ያህል ጊዜ ሆነ? ከድር እንዲመልስልን ነው። ከሰማችሁ በኋላ እንዲህ አይነት ነገር ሲፈጠር ስለኛ ቶሎ ቶሎ አፕዴት ማድረግ መፍትሄ አምጡ ማለት ምንድን ነው ችግሩ? ይቅርታ ተስፍሽ፣ ከድር መግባታል ኔትወርኩ እየሰራለ ስላልሆነ በስልክ አለ እና እዚሁ በስልክ አብረን እንስማው።
እሺ ከድር እየተሰማህ ነው? ሰላም ናችሁ ሁላችሁ? ሰላም አለይኩም። ወአለይኩም ሰላም። ድምፅህን ትንሽ ከፍ አድርግና ይሰማል። ኢትዮጵያ ያው ሰላም፣ እንዴት ናችሁ? እኛ አለን አልሐምዱሊላህ። ይሰማል? አካልዶ ይሰማል። ማን መሆንህን ግለጽ በዛው። እኔ ወንድሟ ከድር ኑር ሰቦ ነኝ። የሌላ ወንድም ነኝ። እሺ ቀጥል። እና ሌላ ያው በህይወት አለች። እንግዲህ የኢትዮጵያ ህዝብ ባደረገው ርብርብ ባደረገው ትግልና ባደረገው በጣም የደከመ ልፋት በጣም እሷን ለመታደግ የከፈለ መስዋዕት የሌለ ነው። በጣም ያው ምስጋናችን እንግዲህ በዚህ ተካል በማል ምስጋናችሁን አላህ ይፈላችሁ። ለማለት የፈለግኩት ምንድን ነው፣ አሁን በተደረገው ትግል ሁሉ ሌላን ለማግኘት ነበር፣ ከሰይፍ ለማዳን ሁሉ ትግል ያ ነበር እና ድናለችም ብለን ደግሞ ሌላ የህዝብ ልጅ ነች ብለን ሁሉ ተስፋ አድርገናል። ነገር ግን እስካሁን ባለው ነገ ዛሬ እየተባለ እስካሁን ሌላ ልትመጣም አልቻለችም። ይሄም ገጠመኝ ልትለንም እንደ መጀመሪያው አትደውልልንም። ያው አሁን ከደወለች 2 ወር ሆኗል። መጀመሪያ ያደወልሽው ለምንድን ነው ስላት እስር ቤት ቀይረውኝ ነበር አለች። እና ደግሞ አሁን እደውላለሁ ችግር የለውም ብላ ነበር። ያው ከደወለች አሁን 2 ወር ኖርማል ሆኗል። ስለዚህ የኢትዮጵያ ህዝቦች እናንተው ባደረጋችሁት ርብርብ ያው ይሄ ሁሉ ገንዘብ ተሰብስቦ በደጋግ ኢትዮጵያውያን ይሄ ሁሉ ገንዘብ ተሰብስቦ በሶስታችን አካውንት በእናት በአባት በእኔ ከድር ኑር ሰቦ በሶስታችን አካውንት በተከፈተ አካውንት ነው ወደ ሳውዲ የተላከው የካርታ ገንዘብ። ስለዚህ እስካሁን ባለው ብር ከገባ ወዲያው ትለቀቃለች። የሚፈለገው የሳውዲ 2 ሚሊዮን ብር ነው። ስለዚህ ይሄ ብር ከገባ ወዲያው ነው የምትወጣው ነበር ተባለው። ነገር ግን እስካሁን ባለው ምንም አይነት ያው እስካሁን የደረስንበት ነገር ምንም የምትወጣ ነገር የለም። 3 ወር ቀረ፣ ለረመዳን ትወጣለች፣ ለአረፋ ትወጣለች እየተባል እስካሁን ያው ይሄ ነው በማይባል ጭብጥ ነው ያለ ነው። እና የኢትዮጵያ ህዝቦች እንግዲህ እኩልም ለፍታችኋል። ለዚህ ከሰይፍ ያዳናችኋት እናንተ ናችሁ። እስካሁንም የቆየችበት ጉዳይ እኩልም ያለውን ነገር እንየው። እኛ ወደ ቪዲዮን ወተን ለመጮህ በእርግጥ በእሷ ላይ ሌላ ነገር ይከሰትባታል፣ ሌላ ድርጊት ሊፈጸምባት ይችላል በሚል ብዙ ያው ወታችሁ እንዳትናገሩ በሚል ብዙ ሚስጥር ጠብቁ ተብለን እኛም እንግዲህ ቪዲዮ እንግዲህ ልጃችን ስትሉ ሌላ ነገር ነው እንትን የሚባለው። ስለዚህ ያለው ነገር ጠብቁ። የፍርድ ቤት ሂደቱ ነው፣ ቀጠሮ ይራዘማል ነው። ይሄ ስለሆነ ከ3 ወር ከ5 ወር በኋላ ነው ቀጠሮ የሚደርሰው። ስለዚህ እሷ ቀጠሯን ጨርሳ ትመጣለች። ልትመጣ ይደወልላችኋል እንባል እስካሁን ቆይተናል። ነገር ግን ሁሉም ህዝብ ደግሞ እስካሁን እየጠየቀ ነው። እኛም ደግሞ ለህዝብ ምን ብለን ምላሽ እንስጥ?